ከዚህ በፊት የአዲስ አበባ ልጆች ግሩፕ እየተባለ እየተሰበሰበ ይፈርስ ነበረ። አብዛኛዎቹ የአዲስ አበባ ልጆች በዛ ነገሮች ስለነበሩ በዛ ጥርጣሬ ምክንያት ወደ ኋላ የቀሩበት ነገር ታይቷል። ማለት እኛ ኦልሬዲ ተሰብስበናል እንዳልናችሁና እነዛ ግሩፖች ለምን ፈረሱ ብለን ደግሞ ወደ ፖይንቱ ስንመጣ እንዳገኘው መረጃ መሰረት የአዲስ አበባ ልጅ ነን ብለው ይሰበሰቡና የሆነ ብሔር ስር የመወሸቅ ነገር ይታይባቸዋል። የዛ ሰዓት ደግሞ የአዲስ አበባ እውነተኛ የአዲስ አበባ ልጅ የሆነው የሁሉም ብሔር ብሔረሰብ ስለሆነ አይፈልግም፣ ጥሎ ይወጣል። ገባችሁ? that's the point። የአዲስ አበባ ልጅ ስትሆን ፍትሃዊ ነው። ሲቀጥል ደግሞ መነሻነቱ ከኢሮፕ ከሆነ ይህ ግሩፕ ወይም የተነሳው አይዲያው የመጣው ኢሮፕ ያሉ ኢትዮጵያውያን የአዲስ አበባ ልጆች ከሆኑ አዲስ አበባ ያሉትን አስተሳሰቦች አብሮ መያዝ አለባቸው። ምክንያቱም አዲስ አበባ ላይ የሚኖር ሰው አዲስ አበባ ነው የሚመስለው። ለምሳሌ ከብሔር ብሔረሰብ ነው የሚኖረው። ገባችሁ? የአዲስ አበባ ላይ ስትሆን ብሔርህን መናገር እንኳን ሸሚዞ ካለ ማንም ሰው በብሔሩ አያፍርም። ሁሉም ሰው በብሔሩ ደረቱን ነፍቶ ይሄዳል። ነገር ግን እኔ ለምሳሌ አንድ ባለጌ ሰው ተነስቶ የኔን ብሔር ቢሰድብ ወጥቼ ምላሽ ለመስጠት ጎረቤቶቼን አስባለሁ። እነከሌ ቢከፋቸው ስለምን አብረን ስላደግን አብረን ስለኖርን ማለት ነው። የአዲስ አበባ ልጅ እንደዛ ነው። እናንተ የሆነ ግሩፕ ታቋቁሙና ከዛ በኋላ ኢሮፕ ሄዳችሁ ወይም ሌላ አረብ ሀገርም ሊሆን ይችላል የተለያየ ሀገር ለሆናችሁ ከመቆየታችሁ የተነሳ ትረሱትና ከዛ የሆነ ቦታ ላይ የመሸጎጥ ነገር ይታይባችኋል። ኖ ኖ ኖ ኖ የአዲስ አበባ ልጅ ፍትሃዊ ነው። የአዲስ አበባ ልጅ ሁሉም ብሔር ብሔረሰብ እናቱ ነው አባቱ ነው አሳድጎታል። የአዲስ አበባ ልጅ ከሁሉም ጋራ የኖረ ነው። ሁሉም ሲያዝን አብሮ የሚያዝን ነው። የአዲስ አበባ ልጅ የሁሉም ነው። አዲስ አበባ ሁሉም ሰው የኖረበት የተዋለደበት የብሔር ብሔረሰብ የተጋባበት የማንንም ቋንቋ የማይጎረብጠው የማንንም አስተሳሰብ የማይጎረብጠው ከሁሉም ጋር ተስማምቶ የኖረ ነው የአዲስ አበባ ልጅ ማለት ነው። ግን እናንተ ልክ አዲስ አበባ አስተሳሰብ ይዛችሁ ትመጡና ደስ ብሎን ስንመጣ ውስጣችሁ ላይ ሌላ ነው። የሆነ ብሔርን የማንቋሸሽ የሆነ ብሔርን ከፍ የማድረግ ነገር የምትሄዱት ነገር ደስ አይልም። የአዲስ አበባ ልጅ ሁሉም እኩል ነው። ሁሉም ምነግራችሁ የአዲስ አበባ ልጅ ለሁሉም ፍትሃዊ መሆን አለበት። እዛ ጋር ያለውን የፖለቲካ ፓርቲዎች የሚሰሩትን ሻጥር ሳይሆን ህብረተሰቡ ምን ይመስላል የሚለውን እንደ አዲስ አበባ ልጅ ደግሞ ዝቅ ብሎ አብሮ የኖረ የለም። ስለዚህ በድህነት ውስጥ በአብሮነት ውስጥ በሁሉም ነገር የአዲስ አበባ ልጅ አብሮ ኖሯል። ስለዚህ የሁሉንም ቁስል የሁሉንም ጉዳት በብዙ ነገር አብሮ ነው። ስለዚህ እንደ ማህበረሰብ ተነስቶ የሚወቅሰው ማህበረሰብ አይኖረውም ማለት ነው። ምክንያቱም ፖለቲካ ድራማና ጌም መሆኑን ስለሚረዳ ማለት ነው። እና በዛ ምክንያት ቶሎ ብላችሁ ነገሮችን ውስጥ ላይ እኔ የእንትና ዘር ነኝ፣ እኔ አንደኛ ነኝ፣ እኔ ሁለተኛ ነኝ በሚል ምክንያት ነው የፈራረሳችሁት። አሁን ግን እንደዛ አይነት ነገር የለም። አንደኛ አዲስ አበባ ላይ የሚኖሩ ልጆች አሉ በደንብ አድርገው እየሰሩበት ያሉ በዚህ ግሩፕ ላይ ማለት ነው። እሳቤው አዲስ አበባይነት ነው። እነዛ ሰዎች አልወጡም፣ ገና አዲስ አበባ ላይ ናቸው። አስተሳሰባቸው አገራቸውን ቀለማቸው አለቀቀባቸውም። የአዲስ አበባይነት ቀለማቸው እንዳለ ነው። ገባችሁ? እናንተ እኛ ለምሳሌ የሆነ ሀገር ላይ ሆነ እንትናን እንዲያርግ ብለን እነሱን እሳት ውስጥ ለመክተት ሳይሆን አብረን በአንድነት እነሱ የሚለወጡበትን ምንጠያየቅበትን ምንደጋገፍበትን አሪፍ የሆነ ግሩፕ ነው የመሰረት ነው። አዲስ አበባይነት ለዛው ወጉ እንዳይጠፋ። ምክንያቱም አዲስ አበባ ልጅ ነኝ ብሎ አንድ ሰው ሲመጣ ኢትዮጵያዊነትን የምታይበት እንዲሆን ነው የሚፈልገው። በቃ ኢትዮጵያዊነት ከፍ እንዲል ነው የምንፈልገው እንጂ የአዲስ አበባ ልጅ ነኝ ብለህ መጣህ እኛ ግሩፕ ውስጥ ተቀላቅለህ የብሔርህን አላማ ማራመድ አትችልም። that's the point። ትክክለኛ የአዲስ አበባ ልጅ ይሆንክ ፍትሃዊ ይሆንክ በዚህ ነገር የምታምን ባይዘው አንዳንድ ሰዎች ተናደዋል። ይሄ ግሩፕ በመከፈቱ የተናደዱ ሰዎች አሉ። ከኛ ጋር ሆነው የባንዳ ስራ አስፈጻሚዎች አሉ፣ አይፈልጉትም። ከኛ ጋር ያሉ የሚመስሉ ነገር ግን ልባቸው ሌላ ቦታ የሆነ ሰዎች አሉ። አይ ዶንት ጊቭ አ ሺት እኔ አያገባኝም። አንዳንዶቹም ደግሞ ባለመመቻቸት ምክንያት ብዙም እየተሳተፉ ያልሆኑ ሰዎች አሉ። ግን የሚገርም መስዋዕትነትም እየከፈሉ ያሉ ወንድሞች አሉ በዚህ ግሩፕ ላይ ማለት ነውና በጣም አሪፍ ነው። በርቱ። አንዳንድ ሰዎች ወዳጅ መስለው የተናደዱ አሉ በዚህ ግሩፕ። የኛ ግሩፕ አባል ስትሆን ሀሳቡን የማንጸባረቅ እኛ በብር አንመሰርትም። ለምሳሌ በብር ላይ ብር ልከን የምናጫጫው ግሩፕ የለንም። በስሜት የሚጫጫው ነገር የለም። ውስጥህን ነክቶ ትክክለኛ አዲስ አበባ ልጅ ነኝ፣ አዎ እኔ ፍትሃዊ ነኝ፣ አዎ ከእናንተ ጋር ኢትዮጵያዊ ቀለም ያለው አካሄድ መሄድ ፈልጋለሁ የምትል እጃችንን ዘርግተን እንቀበልሃለን። በተረፈ አዲስ አበባ ላይ ያሉት መተዋል። በቃ የእያንዳንዱ ሰፈር ልጅ መጥቷል። የተወሰነ ሰፈር ናቸው የቀሩት፣ እየጠበቅናቸው ነው ባይዘዊያችን ማለት ነውና
ዲያስፖራ የሆናችሁ በተለያየ ዓለም የምትኖሩ ትክክለኛ የዘረኝነት እንትኑ ያልነካችሁ ፍትሃዊ የሆናችሁ ሰዎች መታችሁ መሳተፍ ትችላላችሁ። ፍትሃዊ የሆናችሁ በቃ ያ ፍቅር የናፈቃችሁ ድሮ አብሮነታችን የናፈቃችሁ ያ ጊዜ የናፈቃችሁ ኑና ተሳተፉ። በተረፈ መጥቼ እኛ ግሩፕ ላይ ያንድን ብሔር የበላይነት አራምዳለሁ ካልክ እንዳትመጣ፣ አይቻልም። እኛ ጋር ቀለሙ እንዳለ ነው፣ ቀለሙ አልለቀቀም። ሶ ደስ የሚል ኢትዮጵያዊነት፣ አዲስ አበባዊነት፣ ሁሉንም እኩል የሚያይ ብሔረሰብን የሚያከብር ሁሉንም እኩል አድርጎ የሚመለከት እውነተኛ የኢትዮጵያ ከለር ያለው በኢትዮጵያዊነት ስም የሚደበቅና ሌላ አጀንዳ ያለው ሳይሆን ትክክለኛ ኢትዮጵያ የሆነ የአዲስ አበባ ልጅ ግሩፕ ላይ ተመስርቷል። ምትመጡ ካላችሁ መምጣት ትችላላችሁ። ግን በየግሩፑ እየገባችሁ የአዲስ አበባ ልጅ ነን ብላችሁ የሆነ እንትን ማራመድ የምትፈልጉ የሆነ ቦታ ነን ብላችሁ እንዳትመጡ። እኛ የምንፈልገው ትክክለኛ የአዲስ አበባ የአራዳ ልጆች ትክክለኛ ዱርዬን ነው የምንፈልገው። ሌሎቻችሁ በትበት አትፈለጉ። ይሄንን ግልጽ ላደርጋላችሁ ብዬ ነው። መልካም ቀን።